ዛሬ የምነግራችሁ ታሪክ ተራ ተረት አይደለም። በኢትዮጵያ ገጠራማ አካባቢዎች በተለይም ጥቅጥቅ ያሉ ጫካዎች ባሉባቸው መንደሮች አዛውንቶች ለልጆቻቸው የሚነግሩት እስከ ዛሬም ድረስ ብዙዎችን በምሽት ብቻቸውን እንዳይጓዙ የሚያደርግ አስፈሪ እውነተኛ ታሪክ ነው። ታሪኩ የሚጀምረው ታደሰ ከሚባል ጠንካራ ነጋዴ ጋር ነው። ላይክ እና ሰብስክራይብ እያደረጋችሁ እንድትከታተሉኝ በአክብሮት ጠይቃለሁ። ታደሰ የሳምንቱን ገበያ ጨርሶ ወደ ቤቱ እየተመለሰ ነው። በንግድ ስራው ምክንያት ሰዓቱ በጣም ረፍዷል። ፀሐይ ቀስ በቀስ ከተራራው ጀርባ ስትጠልቅ ሰማዩ በደማም ቀለሞች እየተተካ ነው። በዚህ መንገድ ላይ በምሽት መገኘት በጣም አደገኛ ነው። ታደሰም ይሄን ያውቃል። ነገር ግን የሚወደው ፈረሱ ቡላ አብሮት ስላለ አልፈራም። ጨለማውም ከታሰበው በላይ ፈጥኖ መጣ። ጨረቃ በደመና ተሸፍናለች። በዙሪያው ያለው ጫካም ጸጥ ረጭ ብሏል። አንዳንዴ ጸጥታ ራሱ ይጮሃል። ታደሰ ድንገት በፈረሱ ኮቴ መሃል አንድ ለየት ያለ ድምጽ ሰማ። የሰው ለቅሶ። ታደሰ ፈረሱን አቆመ። መንገድ ዳር ከአንድ ትልቅ ዋርካ ስር አንድ ሰው ፊቱን በነጭ ሸማ ተከናንቦ ቁጭ ብሎ ያዝናል። ታደሰም አባባ ምን ሆኑ? በዚህ ሰዓት እዚህ ምን ያደርጋሉ? አዛውንቱም ድምጻቸው እየተንቀጠቀጠ መለሱ። ልጄ እግሬን አመመኝ፣ መራመድም አልቻልኩም። እባክህ እዚያ ማዶ ወዳለው መንደር አድርሰኝ። ታደሰ የኢትዮጵያዊነት ባህሉ አላስቻለውም። ፈረሱን አስጠግቶ አዛውንቱን ከኋላ አፈናጠጣቸው። ነገር ግን ሰውየው ሲሳፈሩ ታደሰ አንድ እንግዳ ነገር አስተዋለ። እጆቻቸው እጅግ በጣም ቀዝቃዛ ነበሩ፣ እንደ በረዶ። ጉዞው ቀጠለ። ከ5 ደቂቃ በኋላ ግን ታደሰ መተንፈስ አቃተው። ፈረሱ ቡላም በኃይል ይንቀጠቀጣል። የጫነው ሰውዬ ክብደት በየደቂቃው እየጨመረ ነው። መጀመሪያ እንደ አንድ ሰው ነበር። አሁን ግን 3-4 ሰው የታዘለ ያህል ከብዷል። ከጀርባው የሚሰማው ለቅሶ አሁን ወደ ምጸት ሳቅ ተቀይሯል። ታደሰ በድንጋጤ በአይኑ ጥግ ወደ ኋላ ተመለከተ። ያየው ነገር ግን ከሰው ልጅ አእምሮ በላይ ነበር። በአዛውንቱ ሸማ ስር የሚወጡት እግሮች ወደ ኋላ ይዞሩ ናቸው። ጥፍሮቻቸው ረጃጅም እና የጭቃ ሽታ ያላቸው። አባባ ምን ሆኑ? ሲል ታደሰ በድንጋጤ ጠየቀ። ያ ሰውዬ ግን በጎርናና ድምጽ እንዲህ አለው፣ ገና ከብድሃለሁ፣ ገና በላሃለሁ። ታደሰ መሞቱ እንደሆነ ገባው። ነገር ግን አያቱ የነገሩት ትዝ አለው። ክፉ መንፈስ እሳትን አይችልም። በፍጥነት በኪሱ የነበረችውን ክብሪት አውጥቶ ጭሮ ወደ ኋላ ወረወረው። ፍጥረቱ እሳቱን ሲያይ የሚቀልጥ በሚመስል ድምጽ ጮኸ። ታደሰም ያንን አጋጣሚ በመጠቀም ፈረሱን በኃይል ጮኸበት። ፈረሱም እንደ ንፋስ ሲጋልብ ያ ሰው በላ ፍጥረት መሬት ላይ ወድቆ እየተንፈራገጠ ቀረ። ታደሰ መንደሩ እስኪደርስ ዞርም ብሎ አላየም። ታደሰ መንደሩ ገብቶ ለሰዎች ታሪኩን ነገረ። በሚቀጥለው ቀንም ጠዋት ሰዎች ወደ ቦታው ሲሄዱ ግን ያዩት ነገር ይበልጥ አስፈራቸው። በቦታው የነበረው ደም ሳይሆን የጅብ ጸጉርና የተቃጠለ ሸማ ብቻ ነበር። ዛሬም ድረስ በዚህ አካባቢ ያሉ ሰዎች ማታ ላይ ብቻቸውን አይሄዱ። መንገድ ላይ ለቅሶ ቢሰሙ እንኳን ዞርም ብለው አያዩ። ምክንያቱም የሰማኸው ድምጽ የእውነት ሰው መሆኑን እርግጠኛ መሆን አትችልምና።